ሚኪና ቲኒ በረፍት ጉዟቸው ወቅት በፍቅር ወደቁ። ሁሉም ነገር ለነርሱ ጥሩ ይሄድ ነበር፣ የሱ ቤተሰብ የነሱ ግንኙነት ውሳኔ ውስጥ እስከገባበት ድረስ እና ቲኒ በዚህ እጅግ ተቸግራ ነበር። ጃይዲ ስለራሷ ጥሩ አመለካከት ያላት ወጣት ነች። ስትራመድ እንኳን ራስ መተማመን መንፈስ ነበር። እናም መንገድ ላይ ያሉት ማስታወቂያዎች ሁላ ለሷ ጥሩ ነገር እንደሚገባት ነበር የሚነግሯት። ይህ በእንዲህ እንዳለ ማኒው ለስነ ልቦና ባለሙያዋ ለጃይዲ ምን ማለት እንዳለባት ይነግራታል። እሷም በህይወቷ ደስተኛ እንደሆነች ትናገራለች። ነገር ግን በዙሪያዋ ተዋናዮች እንዳሉና እርሷ ጥሩ ስሜት እየተሰማት እንደሆነ ለማረጋገጥ እንደሆነ አልተረዳችም ነበር። ፍቅረኛዋ ካነል ከእርሷ ጋር ለመለያየት የዚህ ነገር ባለሙያ የሆነን ሰው ያማከራል። ነገር ግን ከዛ በኋላ ለሚመጣው ነገር ዝግጁ የሆነ አይመስልም። ሚኪም በዚህ ጊዜ ጃይዲ ስለ ራሷ ጥሩ እንድታስብና ካንተ በመለያየቷ እረፍት እንዲሰማት ለማድረግ በጣም ብዙ ገንዘብ አውጥቻለሁ ብሎ ይነግረዋል። በዚህም ምክንያት የኢንስታግራም ፎሎወሮቹ እንደበዙና ነገር ግን እርሷን በጣም ብዙ ሰዎች እየተመለከቷት እንደሆነ ይነግረዋል። ጃይዲም በጨዋታው ላይ የመጀመሪያ ሰው እንደሆነች ሊሰማት ይችላል ብሎ ይነግረዋል። ሚኪ አሁንም ቢሆን እሱ እርግጠኛ መሆኑን ይፈልጋል፣ እንዲያስብበትም ይጠይቀዋል። ነገር ግን ካናል በዚህ እርግጠኛ የሆነ ይመስላል። ሚኪም በዚህ ጊዜ ለእርሱ የሚሰሩትን ሰዎች በሙሉ እቅድ እንዲያወጡ ይነግራቸዋል። ካናልም ወደ ጃይዲ ያቀናል። እናም አብረው መሆን እንደሌለባቸውና መለየት እንዳለባቸው ይነግራታል። ለሚኪ የሚሰሩት ሁሉም ጆሯቸውን ቀስረው እየሰሙ ነበር፣ ምክንያቱም የእሷን ምላሽ ለማዳመጥ ነው። በዚህ ጊዜ ጃይዲ በሀሳቡ ትስማማለች። እናም በመሰለ ሁኔታ ከእርሱ ጋር ትለያያለች። ይህንን በማድረጋቸው እነርሱ የተሻለ ህይወት እንደሚኖሩም ትነግረዋለች። ታዲያ ይህን ተነጋግረው እንደተቃቀፉ ሚኪ በቦታው ይደርሳል። እናም በዚህ ነገር ስኬታማ እንደሆነና ይህንን ስራ በድል እንዳጠናቀፈው ይሰማዋል። ታዲያ ሁሉም በስራው ላይ የተሳተፉት በሙሉ ቃል የተገባላቸውን ክፍያ ያገኛሉ። ይህንንም ስኬት ለማክበር ከወንድሙ ማኑ ጋር አብሮ ወደ መጠጥ ቤት ይሄዳል። እሱም በስራው ደስተኛ ነው፣ ምክንያቱም ሁለት ደስተኛ ያልሆኑ ጥንዶችን ማለያየትና የራሳቸው ህይወት እንዲኖሩ ማድረግ እነሱን መርዳት ነው ብሎ ያስባል። እናም ፍቅር ብዙ ጊዜ ይፈጠራል ብሎ ስለሚያስብ እነሱን እየረዳ እንደሆነና ከዛም በኋላ ማፍቅረው መኖር እንደሚችሉ ስለሚያስብ ነበር ይህንን ስራ የጀመረው። የሚኪ እናት ኢራም ለምንድነው አርፍደ የምትነሳው ብላ ትጠይቀዋለች። ስራውን እየሰራ አይደለም ብላ ተወቅሰዋለች። ይህንን ስራ የምትለውንም የቤተሰባቸውን ስራ ነው። እሱ ግን በሷ ጩኸት ምንም አልተሰማውም ነበር። እናም ይልቁኑ በራሱ ተማምኖ ነበር። ይህንንም ያደረገው እርሱ ስራቸው ላይ የሚመጣውን ግብር እንዳይከፍሉ በማድረጉ ነው። ታዲያ ይህ ደግሞ የእናቱን አሪያን እጅግ ያበሳጫታል። እናም ስራቸው ውስጥ ትክክል እየተሰራ እንዳልሆነ ታምናለች። እናም ከዚህ በተጨማሪ ልጇን ማግባት የማይፈልጉት እሱ ገንዘብ እንደሌለው አድርገው ስለሚያስቡ ነው ብላም ታስባለች። የእህቱ ልጅ ስዊዱ ስለራሷ ድርሻዎች ትጨንቃለች። ይኸውልህ ምንም አይነት ኪሳራ አልፈልግም፣ እናም ብትሰራ ይሻላል ብላ በህፃን አንደበቷ ታስጠነቅቀዋለች። እናም እንዲህ እየተጨቃጨቁ እያለ በድንገት እናቱ ሚኪን በጥፊ መታዋለች። እናም ወረቀቱ ላይ ስላሰፈረው ነገር ሀሳቡን እንደሚቀይር ትናግረዋለች። ታዲያ በዚህ ጊዜ እርሱም በሀሳቡ ይስማማል። ሚኪም ከአንድ ደንበኛ ይደወልለታል። እናም ባለቤቴ ጋር መለየት እፈልጋለሁ፣ ምን ማድረግ ነው ያለብኝ ብሎ ይነግረዋል። እናም ሁለቱም እንዳይለያይ ቢነግሩትና ቤትን አንድ ላይ ሰርታችኋል፣ ተጋብታችኋል፣ መለየት የለባችሁም ብሎ ቢከራከሩትም ሰውየው ግን ምንም ሊሰማቸው አልቻለም ነበር። በዚህ ጊዜ ሚኪን ማኑ አንተ ግን ስለ ዳብቻ ከማሰብ በላይ ስላፈራው ሀብትና በጋብቻው ስለመጣ ሀብቶች ነው የምታስበው ብሎ ይገስጸዋል። እዛ ባትሆን ኖሮ ያንተን ፍቅረኛህን ትተሃት ባልሄድክ ነበር። በነገራችን ላይ አሁን ላይ የምናደርገው ጉዞ የወንዶች ብቻ እንዲሆን ነው የምፈልገው ብሎ ይነግረዋል። እናም አብረው እየሄዱ ሌላ ደንበኛ ይደውላል። ቅናሽ የሚፈልግ ደንበኛ ነበር የደወለው። ሚኪም በዚህ ጊዜ ለምንሰራው ስራ በጣም ብዙ ገንዘብ ያስፈልገናል፣ እናም ሰዎች የምናወጣውን ዋጋ ማክበር አለባቸው ብሎ ይናገራል። ማኑም በዚህ ጊዜ ታውቃለህ፣ በዚህ ስራ የምናወጣው ገንዘብ እየበለጠ ነው፣ ምንም አይነት ገቢ እያገኘን አይደለም ብሎ ይናገራል። ሚኪ ግን በዚህ ብዙም አልተከፋም ነበር፣ ምክንያቱም ይህ ስራ የሚሰራው ለውስጡ ስሜት ነው። እንደገናም ደግሞ ሌላ ተጨማሪ የቤተሰቡ ስራ ስላለ እስካሁን ሀብታም ናቸው፣ ምንም የተጎዱት ነገር የለም። በዚህ ምክንያት አልከፋውም ነበር። ማኑም በድንገት ስልክ ይደወልለታል። እናም አያታቸው እንደሞቱና ለቅሶ እንዲደርሱ ይነገራቸዋል። ኬንሺም በዚህ ጊዜ አብራቸው ነበረች። ኬንሺ ማለት የማኑ ፍቅረኛ ናት። እናም ከቀብሩ በፊት ያለውን ዝግጅት በሙሉ አብራቸው ስታግዛቸው ነበር። ማኑ ወደ አንድ ጥግ በመሄድ ያለቅሳል። እኔም ማግባት አልችልም፣ እሷ በጣም እንደምትወደኝ ያውቃለሁ። እናም ያን ያክል ለኔ ቢሰማትን ስሜት ጋር አብሬ መሆን አልፈልግም ብሎ ለወንድሙ ይነግረዋል። ሚኪም በዚህ ጊዜ በደንብ ልታስብበት ይገባል ብሎ ይነግረዋል። ነገር ግን በዚህ እርግጠኛ የሆነው ማኑ እርግጠኛ እንደሆነና ከእሷ ጋር መለየት እንደሚፈልግ ይነግረዋል። የኬንሺ ሀዘን ግን እውነተኛ አይመስልም። እርዛ ቦታ ላይ ለመታየትና ይህንን ነገር ለማኑ ለማሳየት የፈለገች ትመስላለች። እናም ለሚኪ የሚሰራበትን ገንዘብ ያስተላልፍለታል። ሚኪም ይህንን በገንዘብ ባየ ጊዜ መቃወም አልቻለምና ወደ እርሷ ይህንኑ ነገር ለማድረግ ይሄዳል። በዚህ ሰዓት ግን ምን ማየት እንዳለበት ግራ ገብቶት ነበር። ነገር ግን ሁኔታዎችን ሁሉ ካመዛዘነ በኋላ ይኸውልሽ ምን መሰለሽ፣ አንቺ ከእርሱ የተሻለ ሰው ይገባሻል፣ በጣም ጥሩ ልብ ያለሽ ሴት ነሽ፣ ከማኑ በላይ ይገባሻል ብሎ ይነግራታል። ማኑም በዚህ ጊዜ ደስተኛ አልሆነም ነበር። እኔ ውጤት ያለው ነገር ነው
የምፈልገው፣ እርሷ ከአጠገቤ እንድትርቅ ፈልጋለሁ፣ ነገር ግን ምንም ውጤት ያለው ነገር አላየውም ብሎ ይጮህበታል። ታዲያ በዚህ ጊዜ ሚኪ እውነቴን ነው፣ አሁን ያደረኩትን ነገር ከዚህ በፊት በጣም ብዙ ጊዜ አድርጌዋለሁ፣ ብዙ የስራ ልምድ ያለኝ ሰው ነኝ እና በዚህ ሀሳብ አይግባ ብሎ ማኑን ያረጋጋዋል። ታዲያ በዚህ ጊዜ ስፒዱ ይህን ነገር ስትመለከት ለራሷ የሚሆናትን ገንዘብ በኪሷ ታደርጋለች። ይህንንም ያደረገላት እሱ ነበረ፣ ምክንያቱም ዝም እንድትልና ለቤተሰቡ እንዳትናገር ተብሎ ስለነበር ነው። ሚኪም ማኑን እጅግ እንደመረራት ሲገባው ሌላ እቅድ ለማውጣት ያስባል። እናም ጥሩ የተሻለ እቅድ ማውጣት አለብን፣ የምናወጣው እቅድም ጥሩና ተአማኒ መሆን አለበት፣ ውሸታችን መታመን አለበት ብሎ ይነግረዋል። እናም እመነኝ በዚህ ጥሩ እቅድ አውጥቼ እስከ መጨረሻቸው ድረስ ነው መለያያቸው ብሎ ይነግረዋል። እኔ ስለ እቅዱ ጉዳይ አይሰጠኝም፣ ብቻ በትክክለኛ ሁኔታ እንድንለይ ነው የምፈልገው ብሎ ይነግረዋል። ሰዓቱ የጉዞ ሰዓት ነው እና ኪንሻይና የእሷ ጓደኛ አብረዋቸው መሄድ ይፈልጋሉ። ታዲያ ሶስቱም አየር መንገድ ሄደው ቦታ ይዛሉ። ሚኪ ግን አብራቸው በመምጣቷ ደስ አላለውም ነበር። ኪንሻይም ይህንን ስትመለከት አብረው መሆን እንደሌለባቸውና የተለያየ ክፍል ውስጥም መቆየት እንዳለባቸው ትወስናለች። እናም ወደ እነሱ ሄዳ እናንተ የወንዶች ጊዜ ማሳለፍ ትችላላችሁ ብላ ጥላቸው ትሄዳለች። ማኑም አንድ ስልክ ይደወልለታል። እናም ሁለቱንም ወደ ክለብ ይዟቸው ይሄዳል። ሚኪና ኬንሺ ምን እንደተፈጠረ ሁለቱም ማኑ ይጠይቁታል። ማኑም እቅዴን ብቻ ዝም ብላችሁ እመኑ ብሎ ይነግራቸዋል። የኬንሺ ጓደኛ ቲኒ ጥሩ አቀባበል ታደርግላታለች። እናም በጭፈራዎቿ እሷን ታስገርማታለች። ሚኪም ልክ እሷን እንዳያት እጅግ ይደነግጣል። ምንድነው እስከዛሬ ከዚህ በፊት ቺን የመሰለች ልጅ ያላየሁት ብሎ ለራሱ ይናገራል። እናም ከሷ ጋር ለመጨፈር ይሞክራል። እናም ከሷ ላይ አይኑን መንቀር አልቻለም ነበር። ማኑም አብረው እንደሚሄዱ ያውቃል። ነገር ግን እባክህ አሁን ላይ ለኔ እቅድና ለኔ መለያየት ላይ ብትሰራ ደስ ይለኛል፣ ይህንን በኋላ ታደርገዋለህ ብሎ ይነግረዋል። ነገር ግን ሚኪ ቅድሚያ የሚሰጠው ቦታ አሁን ተቀይሯል። እናም እናንተን ማለያየት ያለብኝ መስሎ አይሰማኝም ብሎ ለማኑ ይነግረዋል። አሁን ላይ ማስበው ቲኒን እንዴት ማግኘት እንዳለብኝ ብቻ ነው። እናም መለያየቱን ከፈለከው ላንተ በኋላ ላይ አድርግልሃለሁ ብሎ ይነግረዋል። ሚኪም ወደ ክፍሏ በመሄድ በሯን ያንኳኳል። እሱም ወደ እሷ ሄደው ብቻዋን እንደሆነች ለማረጋገጥ ነው። ነገር ግን በጓደኛዋ ኪሽኒ ይረበሻሉ። ጓደኛው ላይም እንዲያንዣብብ አልፈለገችም ነበር። ታዲያ ይቺ በመሃላቸው የተፈጠረችው ነገር ለሚኪ በጣም ትልቅ ነበረች። እናም በሱ ቤት በምናቡ ብዙ ነገርን ያስብ ነበር ከሷ ጋር አብረው ሲኖሩ፣ እንዲሁም ሌሎች ነገሮችን። ጠዋት ላይም ለቁርስ ከጠበቃት በኋላ ብዙ ምግብ እንደያዘች ይመለከታል። እናም በጣም ተርባለች። ታዲያ ሚኪ ይህ ብቻ በቂ ነበረው ከሷ ጋር ፍቅር ውስጥ እንደሆነ ለማወቅ። ቲኒ የሚያሳዝን ሰው እንደሆነ ታስባለች። ነገር ግን እርሱ በቀላሉ የሚሄድ ሰው አልነበረም። በድጋሚ ባህር ዳርቻው ላይ ያገኛታል። እናም በቀጥታ ከኔ ጋር በፍቅር መቆየት ትፈልጊያለሽ ብሎ ይጠይቃታል። አብሮ ጊዜ ለማሳለፍ እንኳን ከእርሷ ጋር የሚሆነው በጣም ልዩ መሆን እንዳለበት ታስባለች። እናም እውነታው በዚህ ጊዜ ውስጥና ድንገት ባንዴ እንደዚህ ፍቅር ሊፈጠር አይችልም ብላ ተናግረዋለች። እናም እርሱ በዚህ ጊዜ ያህል ቆንጆ ስኬታማና የስራ ሰው እንደሆንኩ ታውቂያለሽ ይላታል። እና እሷም ሞልቃቃና ቀበጥ ልጅ ነህ፣ ከእንዳንተ አይነት ሰው ጋር ደግሞ መሆን አልችልም ብላ ተናግረዋለች። ነገር ግን ባላቸው ነገር ጠንክረው የሚሰሩ ሰዎችን አደንቃለሁ ብላ ካጠገቡ ተነስታ ሄዳለች። ቲኒ ፊት ለፊት ባትናገርም ነገር ግን አብረው መሆን እንደማይችሉ እንዲያውቅ አድርገዋለች። ታዲያ ይህ ማለት ግን እንዴት መዝናናት እንዳለባት አታውቅም ማለት አይደለም። ታዲያ በቀጣይ ቀንም አብሯት መኪና ለመንዳት እንዲመጣ ትጋብዘዋለች። አብረው ጥሩ ጊዜ ያሳልፈዋል። እናም በጥሩ ሁኔታ መዝናናት እንችለው ነበር። እናም ብዙ የሚያገናኛቸው ነገር አለ። እናም በጣም በሚያምር ቀን ሁለቱም መኪና ውስጥ አብረው ተቀምጠዋል። እስካሁን አይኑን ከሷ ላይ መንቀር አልቻለም። ጓደኞቻቸው አብረው ባለመሆናቸው ተከፍተው ነበር። ነገር ግን ምንም ግድ አልሰጠውም ነበር። መጠጥ ቤት ሲደርሱም እርሱ እሷን ለማወቅ ብዙ እየጣረ ነበረ። እርሷም ብዙም ባይባልም ከጠጣች በኋላ ትንሽ ሙቅ ይላታል። በእያንዳንዱ ሰዓትና ደቂቃም እሷ በጣም ቆንጆ እየሆነች እንደሆነ ይሰማዋል። እና አሁን ላይ በጣም ጠጥታለች። በሱ በማያስቁ ቀልዶቹን ላይ እየሳቀችለት ነው። ታዲያ አሁን ጊዜው አብረው ወክ የሚያደርጉበት ሰዓት ነው። በውሃ ዳርቻ ላይ በቀስታ እየተራመዱ እናም በመንገዳቸው ላይም አንተ ቋሚ ሰው ነህ፣ ምክንያቱም እስካሁን ድረስ በዙሪያዬ ከመሆን ውጪ ወደ ሌላ ቦታ አልሄድክም። እሱም እንደዋሸችው አድርጎ ያስባል። እሷ እንደወደደችውና ነገር ግን እርሱ ማሳየት እንዳልፈለገች አድርጎ ነው የሚያስበው። ታዲያ ምሽቱ የበለጠ ፍቅር ውስጥ እንዲገቡ ያደርጋቸዋል። እናም አንድ ላይ ምሽቱን ለማሳለፍ አንድ መጠለያ ያገኛሉ። በቀጣይ ጠዋትም እርሱ የበለጠ ፍቅር ውስጥ ገብቶ ነበር። እርሷ ግን ይሄ ዝም ብሎ አብሮ ጊዜ ማሳለፍ እንደሆነ ብቻ ታውቃለች። እናም እሱ ከእርሷ ጋር ግንኙነት በማድረጉ ብቻ እንዲደሰት ትፈልጋለች። እሷንም እንዳያሳድዳት ትፈልጋለች። እኔ እናንተ አብረን ጊዜ ማሳለፍ ብቻ ነው የሚያስፈልገን ብላ ትነግረዋለች። እርሱም በዚህ ንግግሯ ይበሳጫል። አውቃለሁ አንቺን የምፈልግሽ ለግንኙነት ብቻ እንደሆነ አድርገሽ እንደምታስቢ፣ ስሜቴን ልትረጁ አልቻልሽም። ማኑና ኪንሻይንም በድጋሚ ያገኛቸዋል። ታዲያ ሚኪን ኃይለኛ አፍቃሪ ሆኖ ያገኘዋል። እሷም ስትጠቀምበት እንደነበር ይሰማዋል። በመንገዳቸው ላይም ስለ ፍቅር እየተጨነቀና እያጉረመረመ ያዩታል። ነገር ግን በዚህ ውስጥ ሆኖ እንዳልተጎዳ ለማስመሰል እየሞከረ ነበር እና ማኑና ኪንሻይም በሱ አዝኖለት ነበር። እናም በሱ አፍረውበት ነበር። እናም ቲኒ እባክሽ የሆነ ነገር ብለሽ አፉ
ከረጅም ጊዜ በኋላ እሷም እባክህ እኛ ላይ ድራማ መስራትህን አቁም፣ እሱም መሬት ላይ በመንበርከክ እስከ መጨረሻው አብሬሽ ሆናለሁ፣ ልቤን ልታድኚውና ልታቆሲው የምትችው አንቺ ብቻ ነሽ ብሎ ይነግራታል። ታዲያ ቀሪ ጊዜያቸው እጅግ በፍቅር የተሞላና ጣፋጭ ነበር። አብረውም ጥሩ ጊዜ ያሳልፋሉ። ከረፍታቸው ሲመለሱም እሷን ወደ ቤተሰቦቹ ለማስተዋወቅ ይወስናል። ወደ ቤተሰቡም ይዟት ይሄዳል። ቲኒ እጅግ በጣም ቆንጆና የተዋበች ነች። ቤተሰቡ በዚህ ውበቷ ይማረካሉ። ታዲያ ውበቷንም ያደንቁላታል። እናም በውበቷ ቤተሰቦቹ ደስ ብሏቸዋል። ነገር ግን እህቱና እናቱ ሚኪ ወደ ጥግ በመውሰድ አንተ ይህንን አለባበስ እንድትለብስ አላስገድድካትም አይደል? እኛን ለማስደሰት ብለው ይጠይቁታል። እኛ ፍቅረኛህን ማድረግ እንዳለባት መናገር እንደሌለብን ታውቃለህ፣ እሷን መቆጣጠር አንችልም ብለው ይነግሩታል። ቲኒ ግን ከቤተሰቦቹ ጋር እጅግ ጥሩ ጊዜ ያሳልፋ ነበር። ታያቱም ስለሱ ብዙ ነገሮችን ሰምታ ነበር። ቤተሰቡ በረፍታቸው ጊዜ ከቲኒ ጋር የተነሳውን ፎቶ ሲያዩ ቲኒ እንደማፈር ብላ ነበር። እነሱ ግን ማፈር እንደሌለባትና እፍረትም እንዳይሰማት የተቻላቸውን ሁሉ አድርገዋል። ታዲያ እራት እየበሉ ሳለም ቲኒ ከሱ አይነት ሰው ጋር በመሆኔ እጅግ ደስተኛ ነኝ ብላ ለቤተሰቡ ትናገራለች። በቀጣይ ትዕይንት የኪንሻይና የማኑ ሰርግ ላይ እንገኛለን። እሱ ግን እዛ በመሆኑ በጣም ደስተኛ አልነበረም። ቲኒም ቤተሰቦቿን ይዛ ስትመጣ ሚኪ እሷን ይከተላታል። እናም ቤተሰቦቿንም ለማግኘት ይወስናል። ታዲያ በዚህ ትንሽ ተጨናንቃ የነበረችው ቲኒ እርሱን ልክ እንደ ኖርማል ጓደኛዋ አድርጋ ለቤተሰቦቿ ታስተዋውቃለች። እስካሁን ለቤተሰቦቿ ግንኙነት ውስጥ እንደገባች አልተናገረችም። ምክንያቱም ቤተሰቦቿ እንዲህ በቀልድ የተጀመረ ፍቅርን እንደማይቀበሉ ታውቃለች። ሚኪ ይህንን ተረድቷታል። ነገር ግን የሱ ቤተሰቦች ሊረዷት አልቻሉም ነበር። እናም እናቱ የሷን ቤተሰቦች ለማግኘት ትሄዳለች። ሁሉም ዞረው ወደ እሷ ሲመለከቱ ቲኒ ሚስጥሯ እንደወጣወቀች፣ ኢራ የሚኪ እናትም የማይመች ሁኔታ እንደተፈጠረ ታውቃለች። ለዚህ ምክንያት ለመጠጣት ትወስናለች። ታዲያ ከጥቂት ጊዜያትም በኋላ ለቲኒ ቤተሰቦች ለነሱ መንገር እንዳለባትና ለምን እንዳላሳወቀቻቸው ይጠይቋታል። እዚህ ቦታ መምጣት አልነበረብንም ብለውም ይነግሯታል። ነገር ግን ስለሱ ብዙ ማወቅ እንፈልጋለን፣ ብዙ ስራዎችን መስራቱ ራሱ ወልቃቃ መሆኑን ያሳያል። ቲኒም በዚህ ጊዜ ለእርሱ ትከራከራለች። ታዲያ ይህ በእንዲህ እንዳለ የእሷ ቤተሰቦቹ ግን የተረጋጉና መልካም እንደሆኑ ያስባሉ። ሚኪ አሁን የሚገርም ፍቅር ውስጥ ነው። ሁሌም ቢሆን እሷን ማግኘት ብቻ ነው የሚፈልገው። አብረው እንዲወጡም ይጠይቃታል። እሷ ግን እሺ ብላ ስትሄድ እርሱ ቤተሰቦቹን በሙሉ ይዞ መጥቶ ነበር። በዚህ ግን እሷ ደስተኛ አልነበረችም። ብቻቸውን ነበር ጊዜ እንዲያሳልፉ የፈለገችው። እሷ ግን ይህ ቢሆንም በትህትና ነበር ቤተሰቦቹን የሚያስተናገደችው። ታዲያ ወደ ማህፀን ሐኪም እየሄዱ ያለ ነበር በድንገት የእሱን እህት በመንገድ ላይ ያገኟት። ታዲያ ይህ በእንዲህ እንዳለም የእሱ እናት ትመጣለች። እናም ርቀው መሄድ እንደሌለባቸውና እዚሁ የቤተሰባችንን የማህፀን ሐኪም እንጠራለን ብለው እናትየው ይናገራሉ። በቀጣይ ቀንም ቲኒ ከሱ ጋር ለብቻዋ በመገናኘቷ ደስ አሰኝቷት ነበር። ይሄ ደስታዋ ግን አልቀጠለም። ምክንያቱም እሱ መልሶ ወደ ቤተሰቦቹ መኖሪያ ቤት ይዟት ይሄዳል። እዛ እንደደረሱም ወደ ምግብ ማብሰያው ክፍል ይወስዳታል። ከሱ አባትም ብዙ ሙያ ትማራለች። ከሱ ቤተሰብ ጋር ጥሩ ጊዜ አብራ ታሳልፋለች። ነገር ግን ከሱ ጋር ብቻዋን ጊዜ ማሳለፍ አልቻለችም ነበር። ሁሌም ቢሆን በዙሪያቸው የሱ ቤተሰቦች አይጠፉም ነበር። ለብቻቸው ጊዜ ማሳለፍን አልቻሉም ነበር። የሆነ ቀን ምሽት ላይም ቲኒ በጊዜ ወደ ቤት መሄድ ትፈልጋለች። ሚኪ ግን አብረን ጊዜ ማሳለፍ ፈልጋለሁ እባክሽ ትንሽ ቆይ ብሎ ይጠይቃታል። በጠዋት መነሳት እንደማይችል ከቀለደች በኋላ በጣም ብዙ ስራዎች አሉብኝ፣ ብዙ ማድረስ ያሉብኝም እቃዎች አሉ ብላ ትነግረዋለች። ታዲያ በዚህ ጊዜ የሱ ቤተሰቦችም ስራዋን ማቆም እንዳለባትና የምትፈልገውን ገንዘብ ከሱና ከቤተሰቡ መውሰድ እንዳለባት ይነግሯታል። እሷ ግን ምንም እንኳን ይህ ሀሳብ ቢያስከፋትም በፈገግታ ትመለከታቸዋለች። ታዲያ ይህ የኢራ ሀሳብ ነበር። የሷን ዲዛይንን ትመለከታለች። ከእርሱ ጋር መጋባት ያለባቸውና የቤታቸውንም ዲዛይን ስታሳያት በዚህ ጊዜ ኢራ እሱ ጋር አብረው መኖር እንዳለባቸው ትነግራታለች። ብዙ ልጆችን ትወልዳላችሁ ብላ ትነግራታለች። ይህ ንግግር ታዲያ ቲኒ ከባሏ ቋንቋ ያላወራችው ነበር። በጣም እንደተቆጣጠሯት ይሰማታል። ነገር ግን ምንም ነገር ልትናገር አልፈለገችም ነበር። ወደ ቤት እስክትደርስ ድረስ ለሷ እጅግ ከባድ ነበር። መንገዱ ሁሉ ረዝሞባት ነበር። በጭንቅላቷም ታዲያ እንዴት ነው ከዚህ ቤተሰብ ጋር ልግባባ የምችለው ብላ እያወጣችና እያወረደች ነበር። እንዲህ እያሰበች እያለችም ስልክ ይደወለላታል። ሚኪ ነበር የደወለው። ደውሎም ላገኝሽ እፈልጋለሁ። ታዲያ እንዲህ ባላት ጊዜ እርሷ ግን ምንም ምላሽ አልሰጠችውም ነበር። እርሱ ግን ምን ሆና እንዲህ እንደሆነች እንኳን ሊያውቅ አልቻለም። ስሜቷንም ሊረዳ አልፈለገም ነበር። ቆንጆ እራት ለመብላት በደስታ ወደ እሷ ይሄዳል። በመንገድ ላይም እያለ አንዲት ደንበኛ ትደውልለትና ግንኙነት ውስጥ መቆየት እንደማትፈልግ ትነግረዋለች። እናም የሚፈልገው ያንተን ውዱን አገልግሎት ነው ብላ ትነግረዋለች። ሚኪ አዋቂ ነው። እናም ስራው ላይ ጥሩ ነው። እናም ግንኙነትን ማቆም እንዴት እንደሚሰራ ያብራራላታል። በዚህ ጊዜ ቲኒ የደወለችው ለገዛ ፍቅረኛዋ እንደሆነ አላወቀችም ነበር። ታዲያ የራሱ ፍቅረኛ እንደሆነችም እርሱም አላወቀም ነበር። እርሷ ግን የተጠቀመችው ይህንን ለማድረግ የተለየ ቁጥር ነበር።
ነበር። ሚኪ ቤተሰቦች ውስጥ ትንሽ ውጥረት ተፈጥሮ ነበር። ይህም የተፈጠረው የቲኒን ቤተሰብ ለመቀበል ነበር። ሚኪ ግን እርሱ ህይወት ውስጥ እንዴት እንደገባች እና ከእርሱ ጋር እንዴት ልትስማማ እንደቻለች ሁሉ እያስገረመው እጅግ ደስተኛ ነበር። እናም በድጋሚ ከቲኒ ልክ እንደ ደንበኛ ስልክ ይደወልለታል። ቤተሰብ ጋር ልትገናኝ እንደሆነ እና ይህም አሰልቺ እንደሆነ ትነግረዋለች። በጋብቻ ላይ ሁሉ ውሳኔ እየወሰኑ ነው እና ይህ እኔን በጣም እያስከፋኝ ነው ብላ ትነግረዋለች። እናም እሱ እቅድ እንደሚያወጣና አንቺ ግን እስከዚያው እነሱ ላይ በጣም ብዙ ግፊት አድርጊባቸው ብሎ ይነግራታል። ላንቺ ጥሩ ምክንያት ለማዘጋጀት እሞክራለሁ ለመለየት ብሎ ይነግራታል። ቲኒም በዚህ ጊዜ በሀሳቡ እንደምትስማማ ትነግረዋለች። ስልኩንም ከዘጋች በኋላ ሚኪ ፍቅርን ማስቀደም እንደሌለባት እንደነገራት ይሰማዋል። ከእሷንም ህይወት ከሱ ጋር ያወዳድራል። ታውቃለህ እርሷ ህይወቴ ውስጥ ስላለች በጣም ደስተኛ ነኝ፣ እኔ በፍቅረኛ ደስተኛ ነኝ ብሎ ይናገራል። ታውቃለህ ለሱ በጣም አዘንኩለት፣ እሷ አሁን ከሱ ጋር ለመለየት ወስናለች ብሎ ስለ ደንበኛ ይነግረዋል። ሚኪም ወደ ቲኒ ሲሄድ ምንም አይነት በውስጡ ጥርጣሬ አልነበረውም ነበር። ቤተሰቡም አንድ ላይ ተሰባስበው ተቀምጠው ነበር እና ሁለቱ አብረው እንደሚሄዱና ጥሩ ቤተሰብና ጋብቻ እንደሚመሰርቱ ይናገራሉ። ታዲያ ይህን እየተነጋገሩ ያለ ቲኒ አንድ ደበቅ ወዳለ ክፍል ሄዳ ለሱ ትደውልለታለች። ታውቃለህ ቤተሰቦች በድሮ ባህል ያምናሉ በኮከብ ቀጠራ እና ይህንን ነገር እያደረጉ አብረን ልንሄድና ልንሆን እንደምንችል እያወሩ ነው። ይህ ነገር ከአቅሜ በላይ ነው፣ ልቀበለው አልችልም ብላ ትናገራለች። ታዲያ የጊዜው መገጣጠም ለሱ እጅግ አስገርሞታል። እናም ቲኒ ላይ ደስተኛ ያልሆነችበትን ነገር ለመመልከት ይሞክራል። ታዲያ እንዲህ ተከፍታ እንዳለ ነገር ግን ቲኒ ይህ ነገር እንዲፈጠር አልፈቀደችም። ደስተኛ እንደሆነች እያስመሰለች ነበር። ሚኪም የዛን ቀንና ሌሊቱ ሙሉ ሲጨነቅ ያድራል። ምናልባትም የገዛ ፍቅረኛዬ ትሆን ይሆን ወይ ብሎም ያስባል። እናም ማኑ እንደመጣ አብረው ሆነው የተፈጠረውን ነገር ለማጣራት ይሞክራሉ። ያጣራውም እሷኑ ስለሱ ማብራሪያ ሲጠይቅ ነበር። እናም ስለ ፍቅረኛዋ ማብራሪያ ስትሰጣቸው ራሱ መሆኑን ያረጋግጣል። በራሱ ህይወት ላይ ይህንን ነገር በፍጹም ጠብቆት አያውቅም። እናም ይህ ነገር ያደረገችበት ምክንያትና ከሱ ጋር መለየት የፈለገችበትን ምክንያት ማወቅ ይፈልጋል። እሱም እንደ ሙያተኛ ሆኖ ለመጠየቅ ሲሞክር ነገር ግን እርሷ መናገር አልፈለገችም ነበር። እሱ በዚህ ነገር ልቡ ተሰብሯል። እናም ለሷ ሁሉም ነገር ቀልድ እንደነበር ማሰብ ጀምሯል። ነገር ግን እስካሁን እጅ መስጠት አልፈለገም እና ግንኙነቱን ማስቀጠልና ምክንያቱን ማወቅ ይፈልጋል። ይህንንም ነገር በመጠቀም ከእርሷ ጋር ጨዋታን ለመጫወት ያቅዳል። እንደ ሙያተኛም ሆኖ የሚያስቀናውን ነገር እንድታደርግ ያዛታል። ቲኒም እንደተዘዘችው ቆንጆ ልብስ ለብሳ በካፌ ትገኛለች። ይህንንም ያደረጉት እቅዳቸውን ለማሳካት እንዲነጋገሩ ነበር። እናም ሚኪ ሲደርስ ሰውየው ኬት መጣ ሳይባል መጥቶ እርሷን አይኗን ይዛታል። እናም ከዚህ በፊት የሚተዋወቁ በጣም ቅርብ ጓደኛሞች እንደሆኑ አድርገው ያስመስላሉ። ሚኪንም ለማናደድ የሚያደርጉትን ነገር በሙሉ ያደርጋሉ። ሚኪ ግን ቀድሞ እቅዱ የሱ ነውና እነሱ የሚሆኑትን እስኪሆኑ ድረስ ውጭ ብሎ እየተመለከተ ነበር። እናም ጥቂት ስራ አለች ብሎ ከደነሱ በኋላ ጥሏቸው ይሄዳል። አብራት የነበረው ልጅ ግን ሚኪ በጣም ጥሩ ሰው እንደሆነ ያስባል። ቲኒ ግን ይህ እቅዷ ስላልተሳካ እጅግ ተናዳ ጥላው ትሄዳለች። እንደ ደንበኛም እሱ ጋር ስትደውልለት በቀጣይ ታማኝነቱን እንድትፈትነው ይጠይቃታል። ቲኒም በታዘዘችው መሰረት ጓደኛዋን አናን ከሚኪ ጋር ለማገናኘት ትቀጥረዋለች። እናም አብራችሁ አውሩ ብላ ቲኒ ወደ ስራ ልትሄድ እንደሆነ ተናግራ ትሄዳለች። ወደ ስራ ከመሄዷ በፊትም እንዳይሳሳት ለአምላኳ ጸልያ ትሄዳለች። ታዲያ ቤት ውስጥም አና የምትችለውን ሁሉ እሱን ለማሳሳት ትሞክራለች። እናም ይህንን ነገር አለማቆሟን ሚኪ ይመለከታል። እናም እሱን ለመሳም ወደ እሱ መቅረብ ስትጀምር ሚኪም ወዲያው ማልቀስ ይጀምርና የተሻለ ሰው እንደምታገኝም ይነግራታል። ታዲያ ይህን ነገር እንደተቃወማትም ከተሰማት ሄዳ ለጓደኛዋ ትነግራታለች ብሎ በማሰብ ወደ ሌላ ክፍልን በመግባት እሷ የነገር እንዳልሰራና ፈተናው እንዳላለፈ እንድትነግራት ይነግራታል። ከዛም እሱ ወደ ቲኒ ጋር በመደወል ወደ ቤት እንድትመለስ ይነግራታል። ቲኒም ወደ ቤት ስትደርስ እነርሱ በጣም ተቀራርበው ቆመው ነበር። እናም እቅዷ እንደሰራ ታውቃለች። ነገር ግን አና ይህ ነገር ልክ እንዳልሆነና እርሱ በጣም ጥሩ ሰው እንደሆነ ትነግራታለች። እንኳን እርሷ ላይ ሊማገጥና ለመማገጥ እንኳን እንዳላሰበ ትነግራታለች። የሙሽራ ልብሱን ሚኪ እየሞከረ ያለ እንዴት ነው እርግጠኛ ሳትሆን ስለዚህ ነገር የምትዘጋጀው ብሎ ይነግረዋል። አሁን እጅግ በጣም ተከፍቷል። እናም ቢያንስ ማብራሪያ እንኳን ይገባኛል ብሎ መናገር ይጀምራል። ለምንድን ነው ይህንን ግንኙነት ማብቃት የፈለገችው? አትሊስት ይህንን ነገር እንኳን ማብራሪያ ልትነግረኝና ለምን እንደፈለገች ማወቅ እፈልጋለሁ፣ ምክንያቷን መስማት አለብኝ፣ እሱ እንኳን ይገባኛል ብሎ ይናገራል። ቲኒም እንዳጣችሁ ይሰማታል። ከሻወርም ስትወጣ እሱን ታክፈውና ትስመዋለች። ከኔ ጋር ግን ደስተኛ ነሽ ብሎ ሲጠይቃት እርሷ በዝምታ ፈገግ ትላለች። ሁለቱም ተቃቅፈው ያለቅሳሉ። ነገር ግን አንዳቸው የአንዳቸውን ነገር እንዲያውቁ አልፈቀዱም ነበር። የዛ ቀን ምሽት ሚኪ እስካሁን እንደምትወደው አውቋል። ነገር ግን ይህን ነገር ለምን እንደፈለገች ማወቅ ፈልጓል። ሚኪና ማኒው አንድ ላይ ሆነው ምክንያቱን ለማወቅ እቅድ ያወጣሉ። ታዲያ እቅድ እያወጡ ያለ ነበር ከቲኒ ተደወለላት። እናም ምታለያየን ከሆነ ምክንያቱም ልነግርህ እችላለሁ ብላ ትነግረዋለች። እኔ አፈቅረዋለሁ፣ ነገር ግን ከእርሱ ቤተሰብ ጋር አንድ ላይ መኖር አልችልም፣ በግንኙነቴና በእያንዳንዱ ህይወቴ ውስጥ እነሱ እንዲሳተፉ ማድረግ አልችልም ብላ ትነግረዋለች። እኔ ከእሱ ጋር የተለየ ህይወት ነው የምፈልገው፣ ነገር ግን የእሱ ቤተሰቦች ለእሱ ምን እንደሆኑ ያውቃለሁ እና ይህንን ነገር ደግሞ ማንንም ሳልጎዳ መቋጨት ስለምፈልግ ነው። ምክንያቱም ከቤተሰብ ከኔ ምረጥ ብዬ ልነግረው አልችልም።
ስለዚህ ይህን ነገር በሰላማዊ ነገር እንዲያልቅ ፈልጋለሁ ብላ ሐሳቧን ትነግረዋለች። እንደ ባለሙያተኛ ይህን ነገር በጣም እንደፈለገችው አውቋል። እናም እንድታስብበትም ይጠይቃታል። እሷ ግን እርግጠኛ ነበረች። እናም እሱ እንዲለያዩ እንደሚያደርግ ቃል ይገባላታል። ቀለበት ቀናቸውም እንዲለያዩ የሚያደርግ ጽሑፍ በቴክስት ይልክላትና ለሱ እንድትልክለት ይነግራታል። እሱ በንዴት ወደ ክፍሉ ከገባው በኋላ ለምንድነው ስራሽ የምትለቂው እና ከተማስ የምትለቂው ለምንድነው ብሎ ይጠይቃታል። ሴት ልጅ እኮ ከገባች በኋላ ስራ ያስፈልጋትም በባሏ ስር ነው የምትተዳደረው ብሎ ይናገራታል። እናም እሷ ደግሞ ስራውን እፈልገዋለሁ መስራት እፈልጋለሁ ብላ ትናገራለች። ይህንንም እርሱ ለሷ ቀላል ያደርግላታል። እናም ቀለበቱ እንደማይካሄድ ለቤተሰቦቹ ሁሉ ይናገራል። ሁሉንም ኃላፊነትም እርሱ ላይ ይወስዳል። ታዲያ ሁሉም ሰው የሚያስበው እሱ እንደተዋት አድርጎ ነው። ቤተሰቦቹ በሱ እጅግ ይበሳጫሉ። እናም እንዴት በዚህ ቀን ለመለየት ታስባለህ ከሌላው ቀን ሁሉ መርጠህ ብለው እንደማያሙትና ይህ ነገር ለምን እንዳደረገው ይጠይቁታል። ነገር ግን እርሱ ለዚህ ነገር ምንም ምላሽ አልሰጠም። ዝምታን ነበር የመረጠው። ለቲኒም ደውሎ ይህ ነገር እንደተፈጸመና እንደጨረሰላት ይነግራታል። ሁለቱም ወደ የራሳቸው የግል ህይወት ለመመለስ ይሞክራሉ። ነገር ግን ሁለቱም ደስተኛ አልነበሩም። ኪሽኒን ታረግዛለች እና ሁለቱም በደስታ ይተቃቀፋሉ። እናም ለኪሽኒ ቤቢ ሻወር ፕሮግራም ለመዘጋጀት ቀጠሮ ይሰጣል። ታዲያ ይህ ፕሮግራም ሁለቱንም ከረጅም ጊዜ በኋላ የሚያገናኛቸው ይሆናል እና ይህ ደግሞ ሁለቱን አስጨንቋቸዋል። ታዲያ ሁለቱም በየግላቸው ይህን ፕሮግራም ማበላሸት እንደሌለባቸውና በእነሱ ፊት ጥሩ ባህሪ ማሳየት እንዳለባቸው በየግላቸው ይወስናሉ። ሲገናኙም እንደ ማንኛውም ሰው ሰላምታ ይሰጣጣሉ። እናም ስለ ጓደኞቻቸው ህይወት ያወራሉ። እሱም በድንገት በመሃላቸው ስለተፈጠረው ነገር ይቅርታ ይጠይቃታል። እናም ይቅርታ እንደምታደርግልኝ ተስፋ አደርጋለሁ ይላታል። እሷም ዝም ስትለው ከጥቂት ደቂቃዎች በኋላ እንዴት ነሽ? ህይወትሽ እንዴት ነው? ምን አዲስ ነገር አለ? ብሎ ይጠይቃታል። እሷም በጥቂት ቀናት ውስጥ ወደ ለንደን እሄዳለሁ፣ እዛ መኖሬን አደርጋለሁ፣ ከዚህ በኋላ እዚህ መሆን አልፈልግም ብላ ትነግረዋለች። እሱም ከሀገር መውጣት የምትፈልጊው ከኔ መራቅ ስለመፈልጊ ነው ብሎ ይቀልድባታል። እናም በመሃላቸው ያለው ነገር ሰላም እየሆነ ይሄዳል። እናም እንደ ኖርማል ጓደኛ ይሆናሉ። ከዝግጅቱ በኋላም አንዲት በእድሜ ጠና ያሉ ሴትዮ ቲኒ እንድታዝናናቸው ይጠይቋታል። በዚህ ጊዜም ቲኒ መጨፈር ትጀምራለች። እናም ሚኪም አብሯት ይጨፍራል። ሁሉንም በዙሪያቸው ያለ ሰውንም ያዝናናሉ። በጭፈራቸው ላይም ያደረገችው ጫማ ሂሉ ከአንድ ነገር ጋር ይጣበቅበትና ይጥላታል። ታዲያ በዚህ ጊዜም የሚኪ ቤተሰቦች እሷን ለመንከባከብ ይዘዋት ወደ ቤት ይሄዳሉ። ሚኪም እሷን መርዳት ፈልጎ ነበር፣ ነገር ግን ጥሏት ይሄዳል። ምክንያቱም እርሷ ልትሄድ ነው። ከዛም ሊያደናቅፋት አልፈለገም ነበር። እዛን ቀን ምሽትም ስዊዱ በዚህ እንደተከፋች ትነግራታለች። አንቺን እንደ አክስት አድርጌ መቀበል ጀምሬ ነበረ፣ ያው አንቺ ግን ከእርሱ ጋር ተለያይተሻል፣ በዚህ በጣም አዝኛለሁ ብላ ትናገራለች። እናም በድጋሚ አብራችሁ መመለስ አትችሉ ብላ ትጠይቃታለች። እናም እሷን በሚገባ ሁኔታ እየተንከባከቧት ነበር። ታዲያ ከልጅቷ ንግግር በኋላ ቲኒ በንጋታው ለሚኪ ትደውልለታለች። እናም ማውራት እንደምትፈልግና ቤት መምጣት እንዳለበት ትነግረዋለች። እናም ሻንጣዋ በሙሉ ዝግጁ ነበር። ነገር ግን እርሱ ይወዳት እንደሆነ እና እንዳልሆነ ለማወቅ ፈልጋ ነበር። እሱም እንደሚወዳት ሲያስመስል፣ እሷ ግን ሁለታችንም እርስ በርስ በደንብ እንተዋወቃለን፣ ሁሉንም ነገር እያወቅ ወደ እኔ ከመቅረብና ለእኔ ከመታገል ይልቅ አንተ ግን ጨዋታውን ነበር የቀጠልክበት። እኔ እወድ ነበር፣ ነገር ግን ከአንተ ቤተሰብ ጋር መኖር አልችልም። እንዴት ነው የእነሱን ውሳኔዎችና እነርሱ በህይወቴ ውስጥ ሲገቡ ዝም ብዬ ልመለከት የምችለው? እርሱ ግን በዚህ ጊዜ ይህ ሁሉ ነገር ፊት ለፊት አልነገርሽኝም፣ ምን እንደምትፈልጊ ለምን እንደምትለየኝ እንኳን ምክንያትሽን እንኳን አልነገርሽኝም ነበር። ነገር ግን ሁለቱም መጨረሻ ላይ ከመጨቃጨቅ ይልቅ ለማውራት ይወስናሉ። ቲኒ ከዚህ በፊት ተጋብተው ቤተሰብ ውስጥ የሚኖር ህይወት አጋጥሟት ነበር። እናም ጥሩ ልምድ አልነበራትም። እኔ ወደ ቤተሰቤ ያስጠጋውሽ ቤተሰቦቼ እንዲወዱሽና አንቺም እንድትወጃቸው ቻ ነበር። የኔ ቤተሰብ አንቺ እንደምታስቢው እየተቆጣጠረሽ አልነበረም። ድሉም ብትሰጫቸው ኖሮ እነሱ ሊያሳዩሽ የፈለጉት ፍቅራቸውን ብቻ ነበር። እኔ አንቺን ሁሌም ቢሆን ወድሽ ነበር፣ ነገር ግን ከአንቺና ከቤተሰቤ መምረጥ አልችልም። እሱ ቢጠይቃት እንደምትመለስ ታውቃለች። አንዴ ብቻ ተመለሽ ማለት ነው የሚጠበቅበት። ነገር ግን እርሱ የሚያስበው ለሁለቱም ይሄ ፍትሃዊ አይደለም። ምክንያቱም እርሱ ቤተሰቡን ብቻ አስቀድሞ እርሷን የማትፈልግበት ነገሮች ማስገባት አልፈለገም። እሷ ግን ከተስማማች አብራ መቆየት እንደምትችል ትነግረዋለች። እሱም እስካሁን ይወዳታል። እናም ከንፈሯን ይስማታል። ነገር ግን እንድትሄድ ይፈቅድላታል። ከመሄዷ በፊትም ለእናቱ ደውላ የተፈጠረውን ሁሉ ትነግራታለች። ልጃችሁ ግን ትክክለኛ እና እውነተኛ ሰው ነው፣ እሱን እንድታውቁ ፈልጋለሁ ብላ ትነግራታለች። እሱ ቤት ሲደርስም ቤተሰቡ እሱን ለማዋራት እየጠበቀው ነበር። እናም እናቱ ሂራም ትክክለኛ የመለያየታቸውን ምክንያት ትጠይቀዋለች። እርሷ መለያየት እና ከኛ ተለይታ መኖር ከፈለገች አንተ መስጠት አለብህ፣ ይህን ነው ማድረግ ያለብህ። ጇ ምን ያህል እንደሚወዳት ታውቃለች። እነሱ ግን በሱ ምርጫ ደስተኛ እንደሚሆን ይነግሩታል። እናም በዚህ ንግግራቸው ሚኪ እሷን ማስቆም እንዳለበት ይረዳል። እናም እነሱም አብረው ሄደው ሊያስቆማት እንደሚገባ ተነጋግረው ወደ ኤርፖርት ይሄዳሉ። እናም እዛ ሆነው ቀጠሮ ያስይዛሉ። በመኪናቸውም ሁሉም ተሰብስበው አብረው ይሄዳሉ። በመንገዳቸው ላይም ቲኒ እንዴት ልትወዳቸው እንዳልቻለች መነጋገር ይጀምራሉ። እናም እንዴት ምቾት እንዳይሰማት እንዳደረጉም እያወሩ በቦታው ይደርሳሉ። ቦታው ላይም ሲደርሱ ማኑ ከእናቱ ጥፍ ይቀበላል። ምክንያቱም ይህን ሁሉ ነገር እያወቅ እንዴት አትነግረንም ትለዋለች። ታዲያ በቤተሰቡ እርዳታ ወደ ኤርፖርት እንዲገቡ ይፈቀድላቸዋል። ታዲያ ይህንን ነገር ለእርሱ በጣም ጥሩ ሆኗል። እሷን ከመሄዷ በፊት ማስቆም ይችላል። እናም ይህን ነገር ለምን እንዳደረጉትና እነሱ ምን
ምናልባት እሷ ላይ በጣም ቁጥጥር አብዝተውባት ሊሆን እንደሚችል መነጋገር ይጀምራሉ። እናም ቲኒ ወደ አውሮፕላኑ እንድትገባ ሲደወል ይሰማሉ። ከዛ በዚህ ጊዜ እርሷን ለመከተል ይሄዳሉ። እሷም ወደ አውሮፕላን መግቢያው ጋር ትደርሳለች። ነገር ግን ሁሉም በአንድነት ስሟን ይጠሩታል። በዚህ ጊዜ እሷ እነሱን ትሰማቸዋለች። እናም ማለፊያው ይዘጋል። እሱም እሷ እንደሄደች ያስባል። ነገር ግን እርሷ ተመልሳ ትመጣለች። እናም እነሱ ፊት ትቆማለች። ታዲያ ሁሉም የቤተሰብ አባላት ጉልበታቸው ተንበርክከው እሷ ላይ ያደረጉባት ነገር ይቅርታ ይጠይቋታል። እናም ፍቅራቸውን ይነግሯታል። ታዲያ በዚህ ጊዜ እሷም እያለቀሰች ለነሱ ያላትን ፍቅር ትናገራለች። እናም በስተመጨረሻ ይታረቃሉ። እናም ኤርፖርት ውስጥ ይሳሳማሉ። አሁን ጊዜያቶች አልፈዋል። እናም ተጋብተውም የሚኖሩት የሱ ቤተሰብ መኖሪያ ቤት ውስጥ ነው። አሁንም ቢሆን ቤት ውስጥ ትንሽ ውጥረትና ድራማዎች አይጠፉም። ነገር ግን ይህን ነገር አላምዳ መኖር ችላለች። እናም በጠዋትም ጭቅጭቅ ተፈጥሯል። እሷ ለነሱ ምግብ የሰራቸውን ነገር ባለማበረታታቸው ኢራ ሁለቱንም እየወቀሰቻቸው ነው። ቲኒ አሁን ከቤተሰቡ ጋር እጅግ ተላምዳለች። እነሱ ጋር የምታሳልፈውን ጊዜ እጅግ ወደዋለች እና በጥንዶቹ መሀል የሆነ ነገር ሲፈጠር እንኳን ሁሌም ቢሆን ለእሷ ነበር የሚያደሉት። ታዲያ በስተመጨረሻም እርሷ ነፍሰ ጡር ሆነች። በሁሉም እና በትልቅ ቤተሰብ ውስጥ ልጅ መውለድንና አብሮ መኖርም ምን ያህል ጥሩ እንደሆነ ማሰብ ጀምራለች። እንዲሁም ለልጇ ሲወለድ። ለዛሬው ታሪካችን ይሄ ነበረ። ከዚህ ታሪክ ምን እንደተማራችሁ ኮሜንት ላይ አስቀምጡልን። በሌላ በአዲስ ታሪክ እስክንገናኝ ድረስ ቸር ሰንብቱ።